እንድናችሁ ይህን ቪዲዮ አዳምጡት። ብዙም ሰጣ ገባ አልፈልግም። የመጨረሻ ቪዲዮዬ ነው። ለሰው ወይ ጋር እንደዚህ አይነት ለወረደ ሰው መልስ የሚመልስ ሰው አይደለም። ምክንያቱም እኔና ኤቢሲ እኩል አይደለም። ኤቢሲ ማለት ስሙን እንኳን መጽሐፍ ከብዶት ቲክቶክ በከፈተ ሰዓት ኤቢሲ ብሎ የከፈተ ገና ኋላ ቀር የሆነ ሰው ነው። እኔ ደግሞ ከአንድም 2 ዲግሪ ያለኝ የጤና ባለሙያ ነኝ። ስለዚህ ሜንሽን ባታደርጉኝ ይመርጣለሁ። ወደ መልሱ ግን ስንሄድ ማለት ነው የደደብነቱ ደደብነት ወይም ደግሞ ያላዋቂነቱ አላዋቂነት የፈጠረበት ጥያቄ ራሱ ቡዳህ የምትለዋን እንግሊዘኛ ቃል ምን ብለህ ተረጎምካል? ቡዳህ የምትል ቃል አለ ዋል ኦፍ ቡዳህ ይላል። ያ ምን ብለህ ተረጎምከው? ምን ማለት ነው ቡዳህ ማለት? የመጀመሪያ ነገር ይሄኛውን ነገር ማወቅ መቻል አለበት። ቡዳህ ማለት the wall of water ሲሆን ያም wall of water ምንድነው? የውሃ መያዣ ሲሆን እሱም 3 ሜትር ስፋት በ3 ሜትር ተኩል ጥልቀት ያለው አካል ነው። ስለዚህ እዛ ጋር እየተደረገ ያለው ነገር ምንድነው? እንደዛው የውሻና የወር አበባ ደም አለበት ነው እየተባለ ያለው። ቢኖርበት ነው እየተባለ ያለው። ቢኖርበት ነው። ጥያቄያዊ ነው። ገብቷል? ቢኖርበት ምን ይደረግ ነው። አንተ ግን ድፍን ስለሆንክ የጻፉልህን ሰዎች ወይም በቃል የነገሩህን ነገር ብቻ ስክሪፕቶ ስለያዝክ አዋቂ የሆንክ መስላል እሷን ለመሸፈን በጣም ድንቁር ያልክ መሀይም ነህ። ሰው እኮ እንግሊዘኛ ቡዳህ ብለህ ምን ተርጉመህ የመጣኸው እዚህ ጋር? በዚህ ልክ ነው እንግዲህ የወረደው ማለት ነው። ለእንደዚህ አይነት ተራ ሰው ነው መልስ ሰጥ በጣም ነው የሚዘገነኝ። ለዛ ነው ይሄን እያወራኋችሁ ያለው። ከዛ በተረፈ ደግሞ ዝንብ ምናምን ብሎ ምናምን ሊሸፈትል ሞከረ። ዝንብ ማለት ይኸውልህ ይሄም ትልቁ ማህይምነትን ሳይንስ የሚባል በረገጠበት ረግጠ ማታል አካባቢ ሳይንስ እንኳን 4ኛ ክፍል እንዳልተማርክ የምታሳይ ሰው ነው። ቢኮዝ ኦፍ አካባቢ ሳይንስ ላይ እንኳን ማለት ነው ሳይንስን የሚያቅሰው ጎግል አድርጎ ሳይንስ ያነባል። ዝንብ ማለት አንቲዶት በቀኝና በግራ ክንፏና በቀኝ ክንፏ በግራው መጥፎውን ስትይዝ በቀኙ ደግሞ ማርከሻውን ማለት ነው። ከመርዙ እስከ ማርከሻው ነው የተሰጣት። አንቲዶቷን ነው ዝንቧ በግራ በኩል ቢገባው። ይሄንን ማንበብ ነበረበት። ለምን አንተ ግን water is pure ውሃ ንጹህ ነው። በተጨማሪም ዝንብ በቀኝ ክንፍና በግራ ክንፍ በኩል ልዩነት እንዳለው ቁርአን ከ1400 ዓመታት በፊት ነግሮናል። ሳይንቲስቶች ደግሞ ዛሬ ላይ ሆነው ምድር ውስጥ ገብተው ሰማይ ላይ ወጥተው ያገኙት ነገር አለ። ይህም በግራና በቀኝ በኩል እንደሚለያይና በቀኝ በኩል የሚገኘው ባክቴሪያ ወይም ዲዚዝ እንደሚያመጣ አረጋግጧል። እና ይህ ሰው ወይ አልተማረ ወይ አልታጠበ። ታዲያ ምን ይባላል? ይህ ሰው መግማት ቆሻሻ ነው። እንደሰማችኋቸው ነው። ምላሽ ከመስጠት ይልቅ ፐርሰናል አታክ ነው ያደረጉት። ያው ሰው ያለውን ነው የሚሰጠው፣ ያለውን እውቀት ነው የሚያካፍለው። ከዚህ ሌላ እውቀት እንደሌላቸው ትረዳላችሁ። ያነሱትን ግን ነጥብ በነጥብ ድባቅ እንመተዋለን። ይኸውም ዝንብ መድኃኒት አላት። ስለዚህ የምትጠጡት ውስጥ ብትገባ መድፋት የለባችሁም፣ ውስጡ ነክራችሁ አውጥታችሁ መጠጣት አለባችሁ የሚል የነብያቸውን አስተምሮ ለመደገፍ ሳይንቲፊክ ያልሆነ የጎግል እውቀት ይዘው መጥተዋል ማለት ነው። ይህም በመረጃ እናጋልጣለን። በቅድሚያ ግን ማንኛውም ጤናማ አእምሮ ያለው ሰው ዝንብ ቆሻሻ ላይ ካረፈች በክንፎቿና በእግሮቿ ባክቴሪያ ይዛ መታ መበሉትና መጠጡት ላይ ካረፈች ትበክለዋለች። ኢስ ኦብቪየስ ነው። ካካ በምልበት አካባቢ ላይ ዝንብ አለ እንበል። ዝንቦቹ ወረውታል። እናንተ እዛ ሻይ ስትጠጡ ከካካው ላይ ተነስተው ምጠጡት ላይ ገቡ። ያንን እንደ ነብያችሁ አስተምሮ ከሆነ ምጠጡት ውስጥ ዝንቦቹ ንክር ታደርጉና አውጥታችሁ ትጠጣላችሁ። ዝንቧ በእግሯ ምንድነው ዳክራ መጣችሁ ከካካ። ሌላ ኤግዛምፕል ልስጣችሁ። ካፌ ላይ መንገድ አስፋልት ዳር ቁጭ ብላችኋል። አስፋልት ላይ ብዙ ጊዜ ታያችሁ ፈረስ፣ የጋሪ ፈረስ አንዳንድ ቦታ ይቆማል። ሰውነታቸው ቁስልስል ይልና እዛ ይቆማሉ። የሚቆሳስሉትም በዝንቦቹ ነው። ዝንቦቹ እሱን ስለሚነድፏቸው ስለሚያቆሳስሏቸው አስፓልት ላይ የሚቆሙበት ምክንያት መኪና ሲያልፍ ዝንቦቹን በነፋስ እንዲያደርግላቸው ነው። እና ሲያደርገው ዝንቦቹን እናንተ ካፌ በር ላይ ቁጭ ብላችኋል። ዝንቦቹ መጥተው ሻያችሁ ውስጥ ንከር ወይንም የምትጠጡት ውሃ ብርጭቆ ውስጥ ወይንም ወተት ውስጥ ከዛ እንደ ነብያችሁ አስተምሮ ንክር ታደርጉና አውጥታችሁ ትጠጣላችሁ። how stupid it is። ይሄንን ነው እኔ ሳይንቲፊክ ነው ብላችሁ ኧረ ተው አስቡ፣ ኧረ ተው። ሌላ ግን ልንገራችሁ። እንደ ዓለም ጤና ድርጅት መረጃ መሰረት ወይንም WHO እቺ ጥዝ እያለች የምትሄደው ዝንብ አለቻል ሁማን አፍሪካን ትራይፖኖሶማሲስ የሚባል በሽታ ታመጣለች። ይሄ በሽታ ወይንም ስሊፕ ሲክነስ ይባላል። በአመት እስከ 100,000 ሰው ይገላል። ስፔሻሊ ኢስት አፍሪካ ላይ ነው ደግሞ ይበሽታ ያለው። ይኸው
ደብሊውኤችኦ ያወጣው መረጃ ነው። ግለሰብ ያወጣው አይደለም። የዓለም ጤና ድርጅት ያወጣው መረጃ ነው የምሰጥህ እኔ። እንዴት ነው እኔ ከፍቅረኛዬ ጋር ቁጭ ብዬ ካፌ ላይ ከካካ ላይ ብለው የመጡ ዝንቦች ሻዋ ውስጥ ሲገቡ ዝንብ መድኃኒት በክንፏ ዛለች ብዬ ሻዋ ውስጥ ጭራሽ ጭምቅ አድርጌ ወደ ውስጥ ነክሬያቸው አውጥቼ ጠጪ ምላት። አይምሯችሁን አሰሩት እንጂ ይህ ጤናማነት አስተሳሰብ አይደለም። አንድ ሳይንቲፊክ ኤቪደንስ አታመጣም። የዓለም ጤና ድርጅት ነው ያለ ስለ ጤና ጉዳይ የሚያወጣው። ዝንብ መድኃኒት ነች የሚል የሰራበትን ስጠኝ መረጃ። እኔ ይኸው ሰጣለሁኝ። ዝንብ ገዳይ በሽታ እንደምታመጣ እንደምታስተላልፍ ማለት ነው። አንተ እስቲ ገዳይ በሽታ አታስተላልፍም የሚል አምጣ። ሁለተኛው ምንድነው? እሱ ስለ ነብያቸው ያልኩበት ላይ ነበረ። የሞተ ውሻ የተጣለበት፣ እንደገና ደግሞ ሴቶች ፔሬድ የነካው ጨርቃቸውን የጣሉበት፣ እንደገና ደግሞ ቆሻሻ የተጣለበት ውሃ አይበከልም ንጹህ ነው ብለዋል ነብያችሁ ስል ውሸት ነው አላለም የሚል ክርክር አንታችኋል። ሐዲሳችሁ ምንድን ነው የሚለው? እናንብበው አብረን። ሱናን አቢ ዳውድ ነው 67 ላይ ነው። ናሬትድ አቡ ሰይድ አልኩድሪ I heard that the people asked the prophet of Allah, water is brought for you from the well of Buddha. It is well in which dead dogs, ministerial clothes, and excrement of people are thrown. እንዲህ ሲሉት ነብይ ሲጠይቁት ሰማሁኝ። ውሃ መጥቶልሃል። የመጣው ውሃ ከቡድሃ ከሚባል ጉድጓድ ውስጥ ነው። በዚህ ጉድጓድ ውስጥ ደግሞ የሞተ ውሻ፣ ሴቶች ፔሬድ የነካው ጨርቃቸው እና ኤክስክሪመንት ኦፍ ፒፕል የሰዎች ካካ የሚጣልበት ነው አሉት። ነቢያችሁ ምን ቢል ጥሩ ነው? The messenger of Allah replied, verily water is pure and is not defiled by anything. ውሃ በጣም ንጹህ ነው፣ በምንም መልኩ ሊረክስ አይችልም ነው ያላቸው። ቡድሃ ምንድን ነው? ቡድሃ ምንድን ነው ታውቃለህ? 3 ሜትር በ3 ሜትር ማለት ነው። ምን አስጨነቀኝ እኔ ታዲያ? 3 ሜትር በ3 ሜትር የሆነ ጎሬ ውሃ ውስጥ እሺ፣ የሞተ ውሻ ተጣለበት፣ ካካ ተጣለበት፣ ሴቶች ፔሬድ የነካው ጨርቃቸውን ጣሉበት። በዛ እሱን ትጠጣለህ፣ እሱን ትታጠብበታለህ። አልተበረዝ አይቆሽሸም ማለት ነው። 6 ሜትር ክንድ ይላል እኮ። እኔ ምን አስጨነቀኝ? 6 ክንድ ማለት 3 ሜትር ነው። ይሄን ማያቅ የለም። እዚህ ክርክር ውስጥ ምን አስገባኝ? አሁን 3 ሜትር ነው። ኦኬ 3 ሜትር የሆነ ውሃ ጥልቀት ውስጥ የሞተ ውሻ የተጣለበት፣ ካካይን ያልኩበትን፣ ሴቶች ፔሬድ ጨርቃቸውን የጣሉበትን ትጠጣለህ ማለት ነው። ውሃ ደግሞ አንደኛው ያኛው ደግሞ ምን አለ? ውሃ በምንም መልኩ አይቆሽሽም። water is pure አለ። የጎግል እውቀት ማለት ነው። you don't know about food borne disease? ውሃ ወለድ በሽቶች ስለሚባሉ ምንም ነገር እውቀቱ የለህም። እንደ ዓለም ጤና ድርጅት መረጃ መሰረት ምግብ ወለድ በሽቶች ብቻ ከ200 ይበልጣሉ። በምን የሚመጡ? በምግብና በመጠጥ የሚመጡ ማለት ነው። ልክ እንደ ኮሌራ፣ ተቅማጥ፣ ታይፎይድ፣ ታይፈስ፣ ሄፓታይተስ እንደዚህ አይነት በሽቶችን ውሃ ወለድ በሽቶች የሚያመጧቸው አሉ። ከ200 በላይ የሆኑ ማለት ነው። ውሃ በሽታ አይደለም። ካልሆነ እስቲ እኔ ቤቴን ወልውዬ ላጠጣሃ፣ ካልሆነ ሽንት ቤቴን ወልውዬ ላጠጣሃ፣ ካልሆነ እኔ ጥንብ አጥቤ ጥንብ ሰው ሲሞት አጥቤ ወይንም ደግሞ የፈረስ ምናምን ሲሞቱ እነሱን አጥቤ ላጠጣሃ። ውሃ ንጹህ ምንም ማይረክስ ማይቆሽሽ ከሆነ በተቅማጥ ብቻ ከምግብ ወለድ ጋር ተያይዞ በአመት ከሚሊየን በላይ ከግማሽ ሚሊየን በላይ ሰው እንደሚሞት የዓለም ጤና ድርጅት መረጃ ያሳያል። ኬት አምጥተው ነው ውሃ አይበከልም የሚል ሎጂክ ያስቀመጥከው? እስቲ የዓለም ጤና ድርጅት ያወጣው መረጃ አንጡ። ሙስሊሞች ሲጨንቃቸው የጻፉትን አይደለም፣ የመነጫጨሩትን አይደለም። በኋላ ዲስከስ ማድረግ እንችላለን። በተረፈ ፐርሰናል አታውቁን። እዛው 2 ዲግሪ ያለኝ who cares? ለምን 4 ዲግሪ አይኖርም? እኔ ማዝነው አንተ ፋርማሲ መጥተው መድኃኒት የሚገዙ። ምክንያቱም እርግጠኛ ነኝ ያልታዘዙትን መድኃኒት ልሰጣቸውና ልገላቸው ትችላለህ። በጤና ጉዳይ ግን እመለስበታለሁኝ። ሀሁ አስተምርሃለሁ። በጤና ጉዳይ ላይ እንደ ሀሁ አስቆጥራለሁ ፊደል። በሰፊው ወደፊት ስለመመለስበት ነው በጤና ጉዳይ ላይ ሳውዝም ያልኩት። ቴንክ ዩ
በምንችል በአምላክ ጥላ በዕረፍቱ ስር አርፈናልና ሰላምና ፍቅር ሕይወት በሚሰጥ ወደ ጌታችን እንሂድ እንሩጥ።